ትንሽ አካባቢያችን ላይ የኮንስትራክሽን ስራ ስላለ ለድምፁ ጥራት ይቅርታ ጠይቃለሁኝ። ወደ ቪዲዮ በሃምበርግ ከተማ ውስጥ የምትኖረውና ለባሏም ታማኝ የሆነችው ካቲያ የአንድ ልጅ እናት ነች። ባሏም ቱርካዊ ሲሆን ስሙም ኑሪ ይባላል። ከዚህ በፊትም ከባድ የሆነ የአደንዛዥ ዕፅ አዘዋዋሪ የነበረ ሲሆን አሁን ላይ ግን ያንን ስራውን ሙሉ ለሙሉ ትቶት የቢሮ ስራን ጀምሯል። ሁለቱ አንድ ላይ የሚወለዱት ልጅ ደግሞ ሮኮ ይባላል። አሁን ላይ ሙሉ ህይወታቸው ተመስርቶ የሚገኘውም ይህ ልጅ ላይ ነበረ። ካቲያም እርስ በርስ ከተዋደዱና ታማኝነታቸውም ከቀጠለም ያለፉት ችግሮች በሙሉ የሚፈቱበት መንገድ እንዳለ የምታስብ ሴት ነች። ነገር ግን ከቤተሰቦቿ ጋር የምታሳልፈው ይህ የመጨረሻዋ ጊዜዋ እንደሆነ አላወቀችም ነበር። በአንደኛው ቀን ጠዋት ላይም ልጇን ወደ ኑሪ ጋር ከወሰደችው በኋላ ከጓደኛዋ ጋር ምሳ ልትበላ እንደተቀጣጠረችና ለሱም ደግሞ መኪናውን እንዲሰጣት ትጠይቀዋለች። እናም እዛ ከደረሰች በኋላ ተመልሳ መጥታ ወደ ቤት እንደምትወስዳቸውም ትነግራቸዋለች። ልክ ከዛም በምትወጣበት ሰዓት ላይ አንዲት ወጣት ሴት አዲስ የሆነ ሳይክልን ከምንም ነገር ጋር ሳታስረው ወደ ህንጻው ስትገባ ትመለከታታለች። ከዚያም እንደ መልካምነቷም ያቺን ሴት ሳይክሏን እንድትቆልፈውና አለበለዚያ ግን የሚያልፈው ሰው እንደሚወስድባት ትነግራታለች። ያቺ ሴት ግን እንደማትቆይ በመናገር ሳይክሏን እዛው ትታው ትሄዳለች። ከዚያም ካቲያ መኪና ውስጥ ገብታም ጉዟን ትቀጥላለች። ጓደኛዋንም ሄዳ ካገኘቻት በኋላም ቀናቸውን ደስ በሚል መልኩ አንድ ላይ ማሳለፍ ይጀምራሉ። እናም ያቺ ሳይክሏን አቁማ የገባችው ሴትም ባሏ በር ላይ ቦምብ እንዳጠመደችም አላወቀችም ነበር። በዛን ቀን ማታም ካቲያ ኑሪና ሮኮን ለማምጣት ወደ ኑሪ ቢሮ በመታምራበት ሰዓት ላይ ሙሉ መንገዱ በሰዎችና በፖሊሶች እንደተዘጋጋ ትመለከታለች። ከሰዓታት በፊትም ሰላማዊ ሆኖ ትታው የሄደችው አካባቢ አሁን ላይ ምስቅልቅል ወጥቶ ታገኘዋለች። ቦታውንም ከተመለከተች በኋላም ቤተሰቦቿ ያሉበት ቦታ ስለሆነ ሮጣ ወደዛ ትሄዳለች። ጉሮሮዋም እስኪዘጋም ድረስም ነበር የተጣራችው። እንደገመተችውም የፈነዳው የነሱ ቢሮ ነበረ። ፖሊሶቹም ጥቃት ከደረሱባቸው ሰዎች መካከል አንድ ትንሽዬ ልጅና አንድ ትልቅ ሰው እንዳለ ሲነግሯት እነሱ እንደሆኑ ትገነዘባለች። ያንን መቋቋም አቅቷትም ወድቃ መጮህ ትጀምራለች። ፖሊሶቹም የባሏንና የልጇን ዲኤንኤ ለመለየት ሲሉ ወደ ቤቷ በመምጣት የእነሱን የጥርስ ብሩሽ ይወስዳሉ። እሷም የቁም ቅዠቶች ውስጥ የገባች በሚመስል መልኩ በቤቷ ውስጥ ዝም ብላ መዘዋወር ትጀምራለች። የእሷ ወላጅ አባትና እናት ይመጣሉ። የኑሪም ወላጆች ይመጣሉ። ተያይዘውም እያለቀሱም ውጤቱን መጠባበቅ ይጀምራሉ። የዲኤንኤ ውጤትም ሲመጣም ቀድማ የጠረጠረችው ነገር እውነት ይሆናል። መርማሪውም እንደመጣም ነበረ ጥያቄውን መጠየቅ ይጀምራል። ኑሪም አደገኛ ከሚባሉ ሰዎች ጋር የሆነ ግንኙነት ጀምሮም ከነበረ በሚል ይጠይቃታል። ምክንያቱም ቦምቡ የተጠመደው የሱ ቢሮ በር ላይ ነበረ። እናም ታርጌታቸውም ኑሪ ነበረ። እንዴት በእንደዚህ አይነት ከባድ የሀዘን ስሜት ውስጥ የምትገኝ ሴት በመጨረሻዎቹ ሰዓቶች ላይ ተመልክታ የነበረችውን ነገር እንዴት ልታስታውስ ትችላለች? ነገር ግን ካቲያ እንደምንም ብላ ያንን አዲሱን ሳይክሏን ሳትቆልፍ የሄደችውን ያቺን ሴት ታስታውሳታለች። ፖሊሱም ይህን ከሰማም በኋላም ከሰዓሊው ጋር አንድ ላይ ሆና የዛችን ሴት ምስል አብራ እንድትስል ይነግራታል። ካቲያም ለአንዴና ለመጨረሻ ጊዜ የባሏንና የልጇን አካል እንድታየው በምትጠይቀው ሰዓት ላይ መርማሪው አካሎቻቸው በሙሉ ስለተበታተሩ ያንን ማድረግ እንደማይችል ይነግራታል። ማታም ላይ ጓደኛዋ ወደሷ ጋር በመምጣት ሌሊቱን አቅፋ እያጽናናቻት ታሳልፋለች። ጠዋት ላይ ሁሉም ነገር ዜና ላይ ወጥቷል። ነገር ግን የወጣው ዜና ካቲያ የምታውቀው እውነተኛ ዜና አልነበረም። ጋዜጠኞቹ መረጃውን ካለፈ ታሪክ ጋር በማገናኘት በአደንዛዥ ዕፅ አዘዋዋሪ ሰዎች መካከል በተፈጠረ ግጭት የተፈጸመ የቦምብ ፍንዳታ እንደሆነ ጠቅሰዋል። በዚህ ምክንያት የካቲያ እናት ራሱ ተጠራጥራ እሷን መጠየቅ ትጀምራለች። ኑሪ ምናልባት ከነሱ እየደበቀው የሆነ ነገር እንደነበረም መናገር ትጀምራለች። ይሁን እንጂ ካቲያ እንደሱ እንዳልሆነ በመናገር ለባሏ ትከላከለለታለች። ይሁን እንጂ አሁንም ግን በውስጧ የሆነ ጥርጣሬ ነበረ። እናም ህዝቡ በሙሉ እያሰበ ያለውም ከሷ በተቃራኒው መንገድ ነበረ። እውነቱን ለማረጋገጥ ስትልም ካቲያ ወደ ዳኒሎ ትሄዳለች። እሱም የኑሪ የረጅም ጊዜ ጓደኛው ሲሆን ለቤተሰቡም ጠበቃም ነበረ። ኑሪም ወደ እንሳ የአደንዛዥ ዕፅ ሱሰኛነቱ ተመልሶ ከሆነም በሚል ትጠይቀዋለች። ኑሪ መቼም ቢሆን እንደዚህ አይነት ነገርን አድርጎ ቤተሰቡን አደጋ ላይ እንደማይጥል ይነግራታል። ጥቃት አደርሰዋል ተብሎም የተገመተው የምስራቅ አውሮፓ አደንዛዥ ዕፅ አዘዋዋሪዎች ማህበር እንደሆነ በነገራት ሰዓት ላይ ካቲያ ጭንቅላቷን በመነቅነቅ የተመለከተቻት ሴት ግን ጀርመናዊ እንደሆነች ትናገራለች። እናም እነዚህ ሰዎች ደግሞ በዘረኝነት በጣም የሚታወቁ ናቸው። ስለዚህም ባሏን በዘረኝነት ምክንያት እንደገደሉባት መጠራጠር ጀምራለች።
ከዚያም ግን ከመሄዷ በፊት ለትንሽ ደቂቃዎች ያክልም ቢሆን ሊያረጋጋት የሚችል ነገር ካለው በሚል ትጠይቀዋለች። እሱም ከዚህ በፊት ደንበኛው አስቀምጦት ረስቶት የሄደውን ትንሽ አደንዛዥ ዕፅን ይሰጣታል። ካቲያም ወደ ቤት በምትመለስበት ሰዓት ላይ ኑሪንና የልጅ ልጃቸውን ሬሳ ወደ ሀገራቸው ወስደው መቅበር ይችሉ እንደሆነ ይጠይቋታል። እሷም ይቅርታ ጠይቃቸው ወደ መታጠቢያ ቤት ከገባች በኋላ በሩን ቆልፋ ከዚህ በፊት ተሰጥቷት የነበረውን አደንዛዥ ዕፅ ትወስዳለች። ከዚያም ራሷን አረጋግታ ወደ ሳሎኑ ከተመለሰች በኋላ ልክ ከዚህ በኋላ ምንም የምታጣው ነገር የሌላት በሚመስል መልኩ ለአማቶቿ ባሏና ልጇ እዚሁ ሀገር ውስጥ እንደሚቀበሩ ትነግራቸዋለች። ከቀናት በኋላም የሁለቱ የቀብር ስነ ስርዓት በጀርመን አፈር ላይ ይፈጸማል። ከጥቂት ቀናት በኋላ ፖሊሶች የፍተሻ ፈቃድ ይዘው ወደ ቤቷ ይመጣሉ። በዛም ሰዓት ላይ ቤቷ ውስጥ ተደብቆ የነበረውን ያንን አደንዛዥ ዕፅ ያገኙታል። ከዚያም ወደ ስቴሽናቸው ወስደውም እሷ ላይ ጥያቄዎችን ማቅረብ ይጀምራሉ። ሐሳባቸውም ኑሪ በድጋሚ ወደዚያ የአደንዛዥ ዕፅ ቢዝነስ ውስጥ መመለሱን ነበረ። ይሁን እንጂ ካቲያ በቤተሰቦቿ ላይ የተፈጸመው ጥቃት በዘረኝነት ምክንያት እንደሆነ ደጋግማ ትናገራለች። ይሁን እንጂ መርማሪው ግን ይህንን ሐሳብ ሊቀበል አልቻለም። እናም እንዴት እንደዚህ አይነት ትልቅ የሆነ አፓርትመንትም ባሏና እሷ ሊገዙ እንደቻሉም ይጠይቃል። የኑሪ አባትም ትልቅ መሬት እንደነበረውና እሱንም ሽጠው ያንን አፓርትመንት እንደገዙም በምትናገርበት ሰዓት ላይ እሷ ላይ ማሾፍ ይጀምራል። እናም ደግሞ በዛ መሬት ላይ ምን ተተክሎ እንደነበረ በሚጠይቃት ሰዓት ላይ ቤቶች እንደነበሩ ትነግረዋለች። ከዚያም ተናዳም ከዛ ትወጣለች። እምነቷን ልትጥልበት ያሰበችውም ይህ ሕግም የራሱን መንገድና ታሪክ እየተከተለ መሆኑን አናዷታል። ወደ ቤትም ከተመለሰች በኋላም ንዴቷን ኑሪ ጥፋተኛ ነው ብላ በምታስበው እናቷ ላይ ማውረድ ትጀምራለች። በቀጣዩ ቀን ካቲያ ከባድ ፍንዳታ ደርሶበት ወደ ነበረው ወደ ኑሪ ቢሮ ታመራለች። በፍንዳታው ምክንያትም ግድግዳዎቹ ላይ ተረጭተው የነበሩትንም የደም ቅንጣቶችንም ትመለከታለች። ከዚያም ለብቻዋም ሆናም እዛ ውስጥ ማልቀስ ትጀምራለች። እናቷንም ለሁለት ቀናት ያክል ከዛ እንድትሄድላት ካደረገች በኋላ በጸጥታ ውስጥ ሆና ካቲያ በማሰብ በመጨረሻ ልጇንና ባሏን ለመቀላቀል ተወስነና መጥፎ ነገር ትሞክራለች። ከዚያም ግን ድንገት በዛን ሰዓት ላይ አንድ መልእክት በስልኳ ይደርሳታል። የደወለላትም ዳኒሎ ሲሆን ከዚህ በፊት ሳይክሏን አስቀምጣ ስትሄድ የተመለከተቻትን ያቺ ዘረኛ ሴት ከነባሏ እንዳሰሯት ይነግራታል። ካቲያም የገመተችው ነገር በሙሉም ልክ እንደሆነ ይሰማታል። ራሷንም ካረጋጋች በኋላም ከነሱ ጋር ያሳለፈችውን ጊዜ በተቀደው ቪዲዮ መመልከት ትጀምራለች። ከዚህ በኋላም የምትጠብቀው የፍርዱ ስነ ስርዓት እስኪጀመር ድረስ ነው። በመጀመሪያው የፍርድ ቀን ላይም ካቲያ የነበሯትን ነገሮች በሙሉ የወሰዱባትን ሁለቱን ጥንዶች ትመለከታለች። በመጀመሪያም የነሱ ጠበቃ እሷ ዝም ብላ የዓይን እማኝ መሆኗን ተከትሎ አሁን ላይ ከፍርድ ቤቱ እንድትወጣላቸው ይጠይቃል። ይሁን እንጂ ዳኒሎ ጣልቃ በመግባት ያ እንዳይፈጠር ያስቆማል። ፍርዱን በሚጀምርበት ሰዓት ላይም ዳኒሎ እነዚህ ጥንዶች በተደጋጋሚ መልኩ ስደተኞች ላይ ጥቃት በማድረስ እንደሚታወቁ ይነግራታል። ጥቃቱንም የሚያደርሱት ደግሞ በተመሳሳይ መንገድ ነበረ። ስለዚህም ፍትህ በዚህ ጊዜ ላይ ማግኘት ለሚገባው የሚሆን ይሆናል። በቀጣዩ የፍርድ ቀጠሮ ላይ ደግሞ የፎረንሲክ ምርመራ መርማሪዋ ጥያቄ ይቀርብላታል። እሷም የተገኙትን መረጃዎች በሙሉ አንድ በአንድ ማቅረብ ትጀምራለች። እነዚህም ግልጽ መረጃዎች ደግሞ ባሏና ልጇ እንዴት እንደተገደሉ ሙሉ ለሙሉ የሚገልጽ ነበረ። ስለዚህም ይህንን መስማት ለካቲያ በጣም ከባድ ነበረ። ስለዚህም ከወንበሯ በመነሳት ሴት ጥቃት አድራሿን ትመታታለች። ያን ብቻ ሳይሆን ከዚህ በኋላም እንደምትገላትም በማል ትጀምራለች። በዚህን ሰዓትም ጥበቃዎቹም እየጎተቱ ከዚያ ይወስዷታል። ዳኛውም በሕጉ መሰረት ድጋሚ እንደዚህ አይነት ነገር የምታደርግ ከሆነ ፍርዱ እስከሚጠናቀቅ ጊዜ ድረስ እዚህ ፍርድ ቤት እንዳትገባ እንደምትከለከል ይነግራታል። የ4 ዓመት ልጇም የተገደለበትን መንገድ በዝርዝር የምትሰማ እናት ከዚህ የተለየ የምታደርገው ነገር አልነበረም። ቀጣይ ደግሞ የምስክሮች ተራ ነው። የመጀመሪያው ምስክርም የአንድሬ አባት ሲሆን ልጁም ከባድ የሆነ የዘረኝነት አስተሳሰብ እንዳለው ይናገራል። ከዚህ በፊትም ወደ አንድሬ ጋራጅ በገባበት ሰዓት ላይ ሚስማር፣ ሲሚንቶና የተለያየ ቦምብ ለመስራት የሚጠቅሙ ኬሚካሎችን እንዳገኘ ይናገራል። እነዚህም እቃዎች ደግሞ የፈነዳው ቦምብ ከተሰራባቸው እቃዎች ጋር ሙሉ ለሙሉ ተመሳሳይ ነበሩ። የገዳዮቹ ጠበቃ ግን እንዴት ቁልፍ ሳታገኝ ገባ በማለት ጥያቄውን ያቀርባል። አባትየው ግን ተረጋግቶ አንድሬ ሁለተኛ ቁልፍ እንዳለውና ያንን ደግሞ ሁልጊዜ ሲወጣ ድንጋዩ ስር እንደሚያስቀምጠው ይናገራል። ጠበቃው ምናልባት ሌላ ሰው ያንን ቁልፍ አግኝቶት አንድሬ ላይ ለማሳብ ተጠቅሞበት ከሆነም በሚል ይጠይቃል። ይሁን እንጂ አንድሬ አባት ግን እንዳልሆነና ማንም ሰው ወደዛ መጥቶም እንደማያውቅ ይናገራል። ከመሄዱ በፊትም ወደ ካቲያ በመዞር ለተፈጠረው ነገር በሙሉ ምን ያክል እንዳዘነና እንድትጽናናም ይነግራታል።
ከቆይታዎች በኋላ የካቲያ ጓደኛ አዲስ ከወለደችው ልጇ ጋር በመሆን እሷን ለመጎብኘት ትመጣለች። ትንሹ ልጇም ሲያለቅስና እሷም ስታባብለው ካቲያ ትመለከትና የሆነ ከባድ ስሜት ይሰማታል። ይህም ቁስሏን በከባዱ የሚቀሰቅስ ነገር ነበረ። በቀጣዩ የቀጠሮ ቀናቸው ላይ ደግሞ ሌላኛው የፎረንሲክ መርማሪ ደግሞ በመምጣት እነዛ ኬሚካሎች በፍንዳታው ላይ ከተገኙት ኬሚካሎች ጋር ተመሳሳይ እንደሆኑ መግለጽ ይጀምራል። ይህም አንድሬን ተጠርጣሪ የሚያደርገው ሲሆን ነገር ግን በዛው የፍንዳታ ቦታ ላይ ሌላ ማንነቱን ሊያውቁ ያልቻሉት አሻራም እንዳገኙ ይናገራል። የወንጀለኞቹ ጠበቃም ይህንን እድል በመጠቀም አንድሬ የጋራዡን ቁልፍ ውጭ ላይ ማስቀመጡን ተከትሎ ማንኛውም ሰው ውስጥ በመግባት የፈለገውን ነገር ማድረግ እንደሚችልና አሻራው የእሱ አለመሆኑ ደግሞ ይህንን እንደሚያሳይ ይናገራል። ከዚያም ሌላ ኬት መጣ ያልተባለ ደግሞ ምስክር እንደሞ ይዞ ይመጣሉ። ይህም ግሪካዊ የሆቴል ባለቤት ሲሆን ቦምቡን በፈነዳበት ሰዓት ላይ ጥንዶቹ በሱ ሆቴል ውስጥ ገብተው ሲዝናኑ እንደነበረ ይናገራል። ካቲያም ይህንን ስትሰማ ትደነግጣለች። ይሁን እንጂ ዳኒሎ ግን ዝግጁ ነበረ። ከዚያም ራሱ የሆቴል ባለቤት ዘረኞቹ ሰዎች ይጠቀሙበት የነበሩትን ያንን ባንዲራ ይዞ የተነሳውን ፎቶ ያሳያል። ይህም ማለት ደግሞ እሱም ከዘረኛዎቹ ሰዎች መካከል አንዱ ነው ማለት ነው። አንድሬም ደግሞ ከአንድ ዓመት በፊት ይህንን ፎቶ በሶሻል ሚዲያ ላይ ላይክ አድርጎት ነበረ። የዚህም እውነታ መገለጥ ካቲያንን የተቀሩትን ሰዎች በሙሉ የሚያስደስት ነገር ነበረ። ከዚያም ዳኒሎ ለካቲያ ከዚህ በኋላ የወንጀለኞቹ ጠበቃ የሚያነሳው ነገር ስለማይኖር በቤቷ ውስጥ የተገኘውን ያንን አደንዛዥ ዕፅ እንደ መከላከያ ማቅረብ እንደሚጀምሩ ይናገራል። ስለዚህም ለዛ እንድትዘጋጅ ይፈልጋል። በቀጣዩ ቀንም እንደጠበቁትም ይህንኑ መረጃ ለክርክር ያነሱታል። ይህንንም ምስክሮቿን ውድቅ ለማድረግና እሷንም ሱሰኛ ብለው ለመናገር ይጠቀሙታል። እናም የተፈጠሩትን ነገርና አይቻለው ያለቻቸውን ነገሮች በሙሉ ምናልባት በአደንዛዥ ዕፅ ቁጥጥር ስር ሆና ያየቻቸው ስለሚሆኑ እውነተኛነታቸው ራሱ ያልተረጋገጠ እንደሆነም ይናገራሉ። ያ ብቻ ሳይሆን እሷ አደንዛዥ ዕፅ መጠቀሟ ባሏም ወደዛ የአደንዛዥ ዕፅ ስራ ውስጥ ደግሞ እንደገባ ልክ እንደማሳያ ነበር የሆነላቸው። ካቲያ ግን ልክ እሷ ማርገዟን በነገረችው ሰዓት ላይ ኑሪ ሙሉ ለሙሉ ይህንን ስራውን እንዳቆመና ከአደንዛዥ ዕፅም እንደጸዳም ትናገራለች። ዳኒሎም የአደንዛዥ ዕፅ ምርመራው እንዳይቀርብና ፍንዳታው ላይ እንዲያተኩሩ ይናገራል። ይሁን እንጂ ተከራካሪያቸው ትክክለኛውን ስራውን የጨረሰ ይመስላል። በመጨረሻም የፍርዱ ቀን ይደርሳል። ካቲያንም በሚያስደነግጣት መልኩም ፍርድ ቤቱ ጥንዶቹን ነፃ ያደርጋቸዋል። እናም በስር ላይ ላሳለፉት ጊዜም ካሳም የሚከፈላቸው ይሆናል። ፍርድ ቤቱን በፍንዳታው ላይ የተገኙት እቃዎች በሙሉ በየትኛውም ሰው ቤት ውስጥ ሊገኙ የሚችሉ እቃዎች እንደሆኑ ተናግሯል። የግሪካዊውን ምስክርነት ውድቅ ቢያደርገውም ነገር ግን ሌላ እነሱን ጥፋተኛ የሚያስብላቸው ትክክለኛ ማስረጃ ሊያገኝ አልቻለም። ካቲያም ባሏንና ልጇን የገደሉባት ሰዎች በደስታ ሲፈነድቁ ስታይ ንዴቷ በጣም ይባባሳል። እናም በዚህ ጊዜ ላይም በሕግ ላይ የነበራት ተስፋ በሙሉ በአንድ ይሰበራል። እድሜ ልኳን ታምነውና ትመካበት የነበረውም ሕግ በአንድ ውሳኔ ብቻ ሁሉንም ነገር አጥፍቶባታል። ፍትህ ያላገኘችውና ቤተሰቦቿ የሞቱባት ካቲያ አንድ ውሳኔን ትወስናለች። ግሪካዊ ሰውዬ የሚያስተዳድረውን ሆቴል ካጣራች በኋላ ወደዛ ቦታ ታመራለች። በመኪናውም ከዛ ሲሄድ ከተመለከተችው በኋላ በቀጥታ ወደ ሆቴል ውስጥ በመግባት እዛ ለነበረችው ሰራተኛ የሁለቱን ሰዎች ፎቶ ታሳያታለች። እናም እነዚህን ሰዎች አይታቸው ከሆነም በሚል ትጠይቃታለች። ሰራተኛዋን ፎቶን ስትመለከት የደነገጠች ትመስላለች። ነገር ግን አይታቸው እንደማታውቅ ትናገራለች። ካቲያም ልክ ከዛ ከሄደች በኋላም ስልኩን አንስታ ወደ ሌላ ሰው ትደውላለች። ይቺ ሴት የደወለችውም ባለቤቱን ለመጥራት እንደሆነ የተገነዘበችው ካቲያ ወዲያውኑ ወደ መኪና ውስጥ በመግባት ከዛ ለመሄድ ትወስናለች። በቀጣይ በዛው አካባቢ ላይ እቃዎችን ስትገዛ ያ ሰው በመኪናው በዛ በኩል ሲያልፍ ትመለከተዋለች። ከዚያም መኪናው ውስጥ በመግባትም እሱን መከተልና የሚሄድበትን ረጅም ርቀትም አብራ መጓዝ ትጀምራለች። የሄደበት ቦታም ሰው የሌለበት ቦታ ነበረ። አረቆም መኪናውን ካቆመም በኋላም ካቲያ ከመኪናዋ በመውጣት ተደብቃ እሱን መመልከት ትጀምራለች። እሱም ሚስጥራዊ በሆነ መልኩ ሊያገኝ የመጣው አንድሬና ሚስቱን ነበረ። የሚያወሩትን ቋንቋ ባትረዳውም ነገር ግን ራሳቸውን እንዲከላከሉበት በሚል የሆነ ዕቃ ሲሰጣቸው ትመለከታለች። እሱም ከዛ ከሄደም በኋላም ሁለቱን ጥንዶች ስትሰማቸው አንድሬ ካቲያ እነሱን ለመከታተል እየሞከረች እንደሆነ ይነግራታል። እናም እነሱን ወንጀለኛ ለማድረግም መረጃዎችን እየፈለገች እንደሆነም አውቋል። ካቲያም ከዚህ በፊት ያመነችበት የፍርድ ስርዓት ፖሊሶችና ዳኞች ፍርዱን የማይሰጧት ከሆነ ከዚህ በኋላ ራሷ ፍርዱን ለመስጠት ትወስናለች። ገዳዮቹም ባሏንና ልጇን ለመግደል የተጠቀሙበትን ቦምብ ለመስራት ስትል ተመሳሳይ እቃዎችን ትገዛለች። ከዚያም የልጇን መጫወቻ መኪናንን በመጠቀምም እሱ ውስጥ ቦምቡን መግጠም ትጀምራለች። በዚህ መልኩም አዲስ በተከራየችው ቤት ውስጥ በመሆን ተመሳሳይ የሆነውን ቦምብ ሰርታ ትጨርሳለች። ሲያልቅም ጥንዶቹ ወዳሉበት የባህር ዳርቻ በማምራት እስኪወጡ ትጠብቅና
መኪናው ስርም ሄዳም ታስቀምጠዋለች። ከዚያም ማፈንጃውን በመያዝ ተደብቃ እስኪመጡ ድረስ መጠበቅ ትጀምራለች። ይሁን እንጂ በመጨረሻዎቹ ሰከንዶች ላይ ግን ማንገራገር ትጀምራለች። ከውስጧም ሊጠፋ ያልቻለው የድሮ ማንነቷ የምታረገው ነገር ልክ እንዳልሆነ ይነግራት ይጀምራል። ከዚያም ወደ መኪናው ከተመለሰች በኋላም ቦምቡን መልሳ ትወስዷለች። ከዚያም ወደ ክፍሏም ተመልሳም በድጋሚ ልታስብበት ትወስናለች። በቀጣይ ዳኒሎ ይደውልላታል። የፍርድ ውሳኔው ላይ ምርመራ እያደረጉበት ስለሚገኙ ለጥያቄ ወደ ቤቷ እንድትመጣ ይነግራታል። ይሁን እንጂ ካቲያ ግን አሁን ነገሮች እንደሚስተካከሉ እንደማታስብና አስተሳሰቧም እንደተቀየረም ትናገራለች። ተስፋ እንዳታጣ ቢለምናትም ነገር ግን ነገሮችን እንዲቀይሩ የሚያስችላቸው ምንም አይነት ተጨባጭ ማስረጃ እንደሌላቸው ትነግረዋለች። ከዚያም የቀራት አንድ ሰው ላይም ስልኩን ትዘጋዋለች። በዛን ቀን ማታ ላይ እስከ ሌሊት ሳትተኛ ታሳልፋለች። ጊዜዋንም ኑሪና ልጇ አብረው ሲያሳልፉ የተቀዱትን ቪዲዮዎች በመመልከት ታሳልፋለች። እነዚህ የምትሰማቸው የሳቅ ድምጾችም አሁን ላይ የሉ። በዚህ በረዘመውና ለጋፋ ባላት ሌሊት ላይም ያ የማመንታት ስሜቷ ሙሉ ለሙሉ ይጠፋል። በቀጣዩ ቀን ጧት ላይም ካቲያ ወደ ባህር ዳርቻው ታመራለች። መኪናውም እዛው ያለ ሲሆን አንድሬና ሚስቱም በመኪናው ውስጥ ይገኛሉ። በዚህ ጊዜም ቦምቡን መኪናው ስር ለመደበቅ አልወሰነችም። ቦርሳውን በጀርባዋ ላይ በማዘለም ተረጋግታ ወደ መኪናው ውስጥ ገባለች። ከዚያም እዛው በማፈንዳት ሁለቱን ገዳዮችና ራሷን ታጠፋለች። አንዳንድ ጊዜም ፍርድ በትክክለኛው አካል መሰጠት የማይችል ከሆነ ምንም የሚያጣው ነገር የሌለ ሰው ያንን ፍርድ የሚሰጥ ይሆናል። ካቲያም ያንኑ አድርጋለች። ፊልሙ ይመስል ነበር። ከተመቻችሁ ላይክ እና ቻናሉንም ደግሞ ሰብስክራይብ ማድረግ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ግን ቻው።